ቤተሰቦች ዲጃለል ቃሲም ነኝ። ዛሬ ደግሞ አዳዲስ ሚስጥሮችን አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በእውነት ብዙ ነገሮችን ትጠቀማላችሁ። በእኔ ይሁንባችሁ። በጣም ወሳኝ የሆኑ ነገሮችን አሳያችኋለሁ። በተለይ አምስተኛው መጨረሻው ላይ ትልቅ ሚስጥር አለ እዛ ጋር። በተለይ ለዲዛይነሮች፣ ለጀማሪዎች እየተማራችሁ ላላችሁ ለሁላችሁ የሚጠቅማችሁ ነው። ከኔ ጋር ሁሉ ቤተሰብ እንሁን፣ አብረን ብዙ ነገሮችን እንማር ነው። ይሄ ማሽን እንደሚታወቀው ዲጂታል ማሽን በመባል ይታወቃል። ዲጂታል ማሽን ደግሞ መጠን በጣም ደስ ይላል፣ ይመቻል። ምንም የረብሽ ድምፅ የለም፣ አይረብሻችሁም። በጣም ጥሩ ነው። ይሄንን ማሽን የምትጠቀሙ የተሻለ ነው ለስፌት፣ በተለይ ለብዙ ነገሮች ለመስራት ይሄን ማሽን ተጠቀሙ። ይሄ የማሽኑ ፓርት ይሄኛው የመኪናው ጭንቅላት ወይም ሄድ ፓርት ይባላል። ዲጂታል ስዊንግ ማሽን ብዙ ጊዜ የምንጠቀምበት ወይ ደግሞ ኢንዱስትሪያል ስዊንግ ማሽን በመባል ይታወቃል። ያው ሰዎቹ እንደ ኤንቫይሮንመንት የተለያየ ስም ሰጥቷል። ይሄ ማሽን በዋነኛነት የሚጠቅመን ስፌትና የስፌት ስራዎችን ለመስራት እንጠቀምበታለን። ይሄን ማሽን ይሄን ይመስላል ማለት ነው። ስቲች ለማድረግ እና አሴምብል ለማድረግ እንጠቀማለን። እስቲ ስለዚህ ማሽን አንዳንድ ክፍሎችን ላሳያችሁ። ይሄኛው የክር ማስቀመጫ ዘንግ ይባላል ማለት ነው። ክር ብዙ ጊዜ የምናስቀምጥበት የክር ማስቀመጫ ዘንግ ይባላል። እዚህ ጋር ደግሞ ክር ማጠንጠን ስትፈልጉ እዚህ ጋር በመቀየር በዚህ በኩል ቀዳዳ በማስገባት መጠቀም ትችላላችሁ። ይሄኛው ደግሞ የክር ማስገቢያ ቀዳዳ በመባል ይታወቃል። ክሩ በትክክል እዚህ ውስጥ መግባት አለበት፣ ያለበለዚያ ስራችሁ ይበላሽባችኋል። ይሄንን አድርጉ። ክር በስርዓት እዚህ ውስጥ ማስገባታችሁን ቼክ ማድረግ አለባችሁ ማለት ነው። ሌላው በምንሰፋበት ጊዜ ምን እንደምንጠቀም አብረን እናያለን። የመጀመሪያው እትኛው ፕሬሰር ፉት በመባል ታወቃለች። ይሄ ፕሬሰር ፉት ይባላል። ብዙ ጊዜ ወይም መርገጫ አማርኛ እዚህ ስር ጨርቅ ምናምን ለማስገባት ስንፈልግ ይሄንን ፕሬሰር ፉቱን በዚህ ማንሳት ትችላላችሁ። ከዛ ተፋላችሁ። እዚህ ጋር ደግሞ እቺኛው ፊዶክ ትባላለች። ፊዶክ ፎርወርድ ዘ ፋብሪክ ነው። ብዙ ጊዜ ጨርቃችንን ወደፊት የሚገፋል፣ በምንሰፋበት ጨርቅ ወደፊት እንዲጎትት የሚያደርግ ነው ማለት ነው። ሌላው እዚህ ጋር ነው የምትመለከቷት። እቺኛው ደግሞ ትሬድ ጋይድ ትባላለች ወይም ክር መሪ ትባላለች። ብዙ ጊዜ በምንሰፋበት ሰዓት ትንቀሳቀሳለች። እቺኛው ትሬድ ጋይድ አያችሁ እንድትንቀሳቀስ በጣም ትንቀሳቀሳለች። ሌላው ደግሞ ይሄ ባክስቲች በመባል ይታወቃል። ወደ ኋላ ለመቋጠር ስትፈልጉ ይሄኛው ባክስቲች በመባል ይታወቃል። ይሄኛው ፕሬጀር ይባላል። ይሄ ፕሬጀር መርፌውን ፑሽ የሚያደርግ መርፌው የስፌት አሻራው እንዲቀመጥ የሚያደርግ ይሄንን ይመስላል። ሌላ ደግሞ በዚህ በኩል ባይገርማችሁ አየር ይገባል። ይሄ የማሽኑ ኦክሲጅን በዚህ በኩል ነው የሚገባው። አየር በዚህ በመግባት ፕሬጀሩን ፑሽ በማድረግ መርፌ ላይ ትክክለኛ የሆነ አሻራ እንዲቀመጥ ይደረጋል። ይሄኛው ደግሞ ሃንድዌል ይባላል። ብዙ ጊዜ በእጃችን ስንጀምርና ስናቆም እንጠቀምበት አንዱ ፓርት ይሄ ሃንድዌል ይባላል። ስለዚህ በቀላሉ ብዙ ነገሮችን ለማወቅ ይሄንን ቻናል ፎሎ አድርጉ። በአጭር ደቂቃ ውስጥ ስለ ኢንዱስትሪያል ስዊንግ ማሽን ብዙ ነገር ነግራችኋለሁ። ሌላ ጊዜ ደግሞ ብዙ ነገር ነግራችኋለሁ። አሁን ደግሞ ከዚህ ቀጥሎ ያለውን የማሽን አይነት አሳያችኋለሁ። ይሄ ማሽን የሚሰራው በአንድ ክርና በአንድ ክር ነው። እቺኛው ደግሞ ቦቢን በመባል ታወቃለች። ይሄ ቦቢን ይባላል። ይሄ ደግሞ ኬዝ ይባላል። አንድ ላይ ቦቢን ኬዝ። በአማርኛ ይሄኛው እንዝርት ይባላል። ይሄ ደግሞ ቀፉ፣ እንዝርትና ቀፉ በመባል ይታወቃል። እዚህ ስር ነው የምናስገባው፣ ማሽኑ ውስጥ ነው የምናስገባው። በምንሰፋበት ሰዓት እቺኛው ማሽን ብድግ ማለት ትችላላችሁ፣ ወይ ደግሞ እቺኛውን ከፈት አድርጋችሁ በሚመቻችሁ መንገድ እዚህ ስር ቦቢን ስታስገቡ በጣም ጥንቃቄ ማድረግ አለባችሁ። እቺኛው ክፍተቷ ወደ እናንተ መሆን አለበት። እዚች ጋራ በስርዓት መግባት አለበት። ቦቢኑ በስርዓት ካልገባ ማሽናችሁ መርፌ ሊሰበር ይችላል። ቋ የሚል ድምጽ ያሰማል ማለት ያለበዛ ማሽናችሁ መርፌ ሊሰበርባችሁ ይችላል። አሁን ደግሞ ሌላ ማሽን ላሳያችሁ። ከኔ ጋር ነው። ኦቨርሎክ ማሽን ይባላል። ይሄ ማሽን ኦቨርሎክ በመባል ይታወቃል። ኦቨርሎክ ለምን ይጠቅማል? ኦቨርሎክ በ3 ክር መስራት ትችላላችሁ፣ ወይ ደግሞ በ4 ክር መጠቀም ትችላላችሁ። 3 ክር ሲሆን ባለ 1 መርፌ የሆነው 4 ክር ሲሆን ደግሞ 2 መርፌ ነው። ልዩነቱ ያው ስታይል ክሩ ይጨምራል። ክሩ በጨመረ ቁጥር ኦቨርሎክ ለምንድን ነው የሚያስፈልገው ለሚለው ጥያቄ አንደኛ ነገር
የፋብሪኩን ዱራቢሊቲ ለመጠበቅ ለምሳሌ ጨርቆች አይታችሁ ከሆነ ብዙ ጊዜ አንዳንድ ጨርቆች የሚተላተሉ ጨርቆች አሉ። አቡጀዴ ሊሆን ይችላል፣ የተለያየ ፒሲ ሊሆኑ ይችላሉ። እንደዚህ አይነት የፒሲ ጨርቆች አሉ። ቻይና ፒሲ ጨርቆች አይታችሁ ከሆነ በጣም የመመዝመዝ ባህሪ ያላቸው እነዚህ ጨርቆች አሁን ቶሎ ብላችሁ ኦቨርሎክ ካልመታችሁ ትንሽ ሳይዛችሁ ሊቀንስባችሁ ይችላል። ስለዚህ ኦቨርሎክ የሚጠቅመን የመጀመሪያው ምንድን ነው? ጨርቃችን እንዳይመዘመዝ ጨርቃችን ኳሊቲ እና ብርድብን ለፋብሪኩ ዱራቢሊቲ ይሰጣል ማለት ነው። ሌላው ደግሞ አሪፍ ሉክ እንዲኖር ሲታይ ራሱ ኦቨርሎክ ሲመታ በጣም ደስ ይላል። ስትረፍ ከሆነ ልክ ኦቨርሎክ ሲመታ በጣም አሁን ይሄንን ይስት ልዩነቱን አሳያችሁ። ኦቨርሎክ ሲመታ ደግሞ ያለውን ልዩነት ባሳያችሁ እንደዚህ አድርጋችሁ ኦቨርሎክ ሲመቱ እቺ ለማንሳት ነው የምንጠቀመው። ይሄ ደግሞ በጣም መርገጥ የለባችሁም። ጨርቁን መያዝ የለባችሁም። ኦቨርሎክ ጥንቃቄ ሊበላባችሁም ይችላል። አያችሁት? ኦቨርሎክ ሲመታ አሁን እንዴት ነው የሚያስጠላ? ይሁት ይሄንን ኦቨርሎክ ከመታን በኋላ አሪፍ ደስ የሚል ሁኔታ ይኖረዋል ማለት ነው። ስለዚህ ቤተሰቦች ኦቨርሎክ ማሽን ለምንድን ነው የሚጠቅመን ካላችሁ ለጨርቁ ዱራቢሊቲ እና ኳሊቲ ነው ማለት ነው። ኦቨርሎክ የሌላችሁ ደግሞ ምን እናድርግ ታዲያ ካላችሁ ደግሞ አንድ ሲስተም አሳያችኋለሁ። በዛው በኢንዱስትሪያል ስዊንግ ማሽን ምን ማድረግ ይችላል? እቺን ፓርት ምንም አማራጭ የላችሁም። ሁለት ጊዜ አጥፋችሁ መስፋት ትችላላችሁ ማለት ነው። ሁለት ጊዜ እንደዚህ አጥፋችሁ መስፋት ትችላላችሁ አማራጭ ካጣችሁ። ይሄንን ይመስላል ማለት ነው። ይሄንን ይመስላል። ሌላው ደግሞ ከዚህ ውጪ ብዙ ማሽኖች አሉ ገበያው ላይ፣ ግን ብዙ ጊዜ የምንጠቀመው ዲጂታል ስዊንግ ማሽን እና ኦቨርሎክ ማሽን ካላችሁ ስራችሁን መስራት ትችላላችሁ። ካውያ ይሄንን ካውያ ብትጠቀሙ ሞር የተሻለ ነው። ይሄንን ካውያ ብትጠቀሙ ሞር የተሻለ ነው ብዬ አስባለሁ። የራሱ ምን አለው ከላይ ውሃ ይወርዳል። ከገዛችሁ አይቀር አሪፍ ነገር በተለይ ብዙ ስራ መስራት የምትፈልጉ መክፈት የምትፈልጉ ጨከናችሁ በጣም አሪፍ ስራችሁን ጽድት አድርጎ ይተኩላል። ካውያ ደግሞ ለምንድን ነው የሚጠቅመን ካላችሁ በእያንዳንዱ ስራ ላይ ካውያ በጣም ወሳኝ ነው። በተለይ የምትሰሩት ልብስ በጣም ውበት እንዲኖረው፣ ኳሊቲ እንዲኖረው፣ ፊትነሱ ጽድት ያለ ፊኒሺንጉ የሚያምር ስራ ለመስራት ካውያ በእያንዳንዱ ስቴፕ ብታደርጉ በጣም ስራችሁን ያሳምራል። የምትሰሩትን ስራ እንድትወዱት ያደርጋቸዋል ማለት ነው። ስለዚህ ይህንን ካውያ ተጠቀሙ ቤተሰቦች። ይህንን ካውያ ደግሞ ስትጠቀሙ ምንድን ነው በጣም አንድ ቦታ ላይ ማቆየት የለባችሁ። ምክንያቱም እዚህ ጋር እሳት ስለሆነ ጨርቃችሁን ሊያቃጥል ይችላል። ካውያ የማይችሉ ጨርቆችን መለየት አለባችሁ። ካውያ የማይችሉ ጨርቆች ካሉ ደግሞ እነዚህ ጨርቆችን ጨርቅ በመደረብ ጥንቃቄ ይፈልጋል። ካውያ ቤተሰቦች ሊያቃጥልባችሁ ለብሳችሁ ሰርታችሁ ጨርሳችሁ መጨረሻ ላይ ካውያ ሊያቃጥልባችሁ ይችላል። ኦቨርሎክ ማሽንም ሊበላባችሁ ይችላል። ይሄንን አድርጉ። ብዙ ነገሮች አብረን እናያለን ቤተሰቦች። ከኔ ጋር ሁኑ፣ ፎሎ አድርጉ። አመሰግናለሁ።